ሪታየርድ ታረጊያለሽ። እኔ እናንተን ካበሻ ስለወለድኩ ይዣችሁ አበሻ መሄድ እችላለሁ። እናታቸው ግን ሌላ ብትሆን አባትየው ወደ ሌላ ሀገር ይዞ ይሄዳል፣ ይዞብሽ ይጠፋል። ብዙ ነገር አለ። ብዙ ከነጭ ወለዱ እዚህ ለንደን ላይ እኔም መጥተው አዲስ አበባ ልጆ ልጄ እንደዚህ ሆኜ ከነጮ ልጄ አፈላልግኝ ያሉ አሉ። ይህን ትመክሪያለሽ። ከጥቁር ብትወልጂ ይሄ ነው እንዲህ ነው ካልቸራችን ይለያል። ይህን ትመክሪያለሽ። ወዳ አልሰማም ካለች ግን እዚህ የምናውቃቸው እኔ ይሄን ልጅ ተኝቼ ስነሳ ባየው ብዬ ልጮ የምችል ምን የመሰለኝ መልኳ ቆንጆ ቁመና ትምሮ የተማረች ሴኩሪቲ ናይጄሪያ ግብታለች እዚህ ሀገር ልጅ ወልዳ እና ምን ልንገላቸው ነው? አንችልም። ይቺ እናት የእናትነት ነገር አይታይባትም። ደፍሬ ነው የምናገረው። ደፍሬ እናት አፈቀርኩ ብላ የልጇን ፍቅረኛ ጠልቻለሁ ብሎ በዚህ መልኩ የሄደች እናት አላቅም። ሙስሊም አላመጣችባትም። ከሃይማኖቷ የተለየ ከኢትዮጵያ ውጭ አላመጣችባትም። ይሄ ነገሮች በተለይ ሃይማኖት ያቆራርጣል። ሃይማኖቷ አንድ የሆነ ሶሻል ሚዲያ የሚታወቅ ምንም ያልጎደለው ሊወደደች ልጄ ተብሎ በዚህ መልኩ እናት ሆስፒታል ማስገባት አለብን ብሎ ለልጁ የሚመኝ እናት እኔ እንደ እናት አይቻላቅም። እኔ አይቻላቅም። ይሄ እናትነት አይደለም። ከእናት ጋር የሚያገናኝ ነገር የለም። ሮሚ አንድ ለማዕረግ ልጠይቃት። ማዕረግ እኔ ትክክል ነች በእናትና እኔ አሁን ሕክምና ስላለች ነው እቺ ልጅ ሕክምና አስገብታ በሽተኛ ናት አስብላ የሆነ መንገድ አሳማኝ ነገር እየፈለግኩ ነው ምናምን እያለች እንደዚህ ሕክምና እንዳታስገባትና ፓራላይዝ እንዳታስደርጋት አእምሮዋ ጭንቅንት እንዳታበላሻት ነው እንጂ በሌላ አያገባኝም። በሌላ አያገባኝም። ወይ እናትየዋ ማለት ነው ልጅየዋ ካልፈቀደች እናትየዋ አስገድዳ ላይክ ራሷን ኮንትሮል የማታረግበት ደረጃ ካልደረሰች በስተቀረ እሷ ሳይን አድርጋ ማስገባት አትችልም። እንትን የላትም፣ ሌግሊ መብት የላትም። እኮ ላፍስ ይባላል እንዴ? ላፍስ ከገዛ ጓደኞችሽ ጋር እንዲህ ብለሽ ልጄን ካልሆነ ሐኪም ቤት ላስገባት እንደ አባባልስ ይባላል? ይቺ አሁን ለክፋት የምቀዳ ልጅ ናት። ቀጅዋም በጣም አረመኔ እናትና ልጅ አለያይ ደደብ ናት። ቀጅዋን እኔ ወድጃት አይደለም፣ እርም ያለ ደደብ ናት እናትየው። ታውራ ቀጅዋ ደግሞ ሊንዳ ማርጌ ሊንዳ ናት። አየሽ እየቀዳች እያወረደችው ነው የእናትና እሷም ታርጌት ነበራት ዩቱብ አልሰራበት ነገር ግን ማረግ እኔ የምልሽ ምንድነው እንደ እናት እቺ እናት እኮ ተናዶ ኢትዮጵያ ውስጥ ብዙ ነገር በመጥረቢያ ተያይዘው የተጣሉ እናቶች አውቃለሁ። ልጆቻቸውን ሸርሙጣ ብላ የምትሳደብ እናት አይቻለሁ። ብዙ ብልግና አይተናል። እኔም ስናደድ እንግሊዝ ሀገር ቁጭ ብዬ ላጫጩላቸው እችላለሁ። ህግ አይፈቅድም በራሴ ልጅ ግን ለእናት ልጄ ሰካራም ቢሆን የስ አይትራ ኤቭሪቲንግ አሽሽ ለምዶ ቢመጣ አይትራ ኤቭሪቲንግ ለመለየት ወደድኩ ብላ ኢትዮጵያ ይመታ ማሚ ወድጄዋለሁ የልጅ ስል ኖ እኔ የምፈልገውን ነው የምትወጂው አይባልም። እንኳን በአንደኛው ሴንቸሪ አሜሪካን የተወለደች ልጅ ኢትዮጵያ የተወለዱ አይሰሙም። ወጥቼ ተናገርኩ የራሴን በምሳሌ የልጄን የራሴን ምሳሌ ሰጠዋችሁ። እንዴ ምን አይነት የጤነኛነት ምልክት ነው እንዴ? እግዚአብሔር እኔ ልጄ የ17 ዓመት ልጅ ነው ያለኝ። ወድጃለሁ ይችን ልጅ ቢለኝ ውጭ ሄዶ ሌላ ነገር አምጣና እቤት ተጫወቱ። ምናልባት ሌላ ነገር ብትሳሳት ይኸው መሳቢያ ውስጥ ኮንዶም አለ ነው የምለው ልጄ። እኔ በዚህ እድሜ ለምን አፈቀርክ ብዬ ልጄን ሳሳድደው አልውልም፣ አላሳድደውም። ገል ፍሬንድ ካገኘ ከወደድካት እቤት ይዛትና ፓርክ ሂዱ፣ ሲኒማ ግባ፣ ይዛት እንዲግባ። ጀስትን ግን ሌላ ነገር ከተሳሳት እዛ ውስጥ ኮንዶም አለል ነው ልጄን የምለው። ለምን ሕፃን ልጅ በዚህ እድሜ አስረግዞም ግራ እንዳይገባው ካረጋ አስረገዘ ደግሞ እኔ እናቱ አውል ኮንትሮል እንዴ። ይሄ እኮ አሜሪካ ለንደን ያለ እናት እንደዚህ አይቻልም እኮ አስወርት ጎድ እንዴ። አባባልሽ እኮ ልክ ነሽ። በአሁን ዘመን ላይ ጓደኛ ፍሬንድ ሆነሽ ነው እንጂ ከልጆችሽ ጋር እንደኛ ጊዜ ላይክ አይሆንም ብለሽ ገግመሽ አይሆንም። በቃ አይሆንም። ማረግዬ ብልጥ ብትሆን ምን አልኳት? ቅረቢውና አሌክስን እሷንም ቀርባ የምትወደውን ሰታ ከፈለገች እኮ በብልጠት ከአሌክስ ማለያየት እናት ትችላለች። አብረሻት ሆነሽ ብጣዩም የጠላሹ ሳትመሲ ወደሽ
ነይ እንዲህ ነው አብረሽ እንዲያርጊ ምናምን ብለሽ እኮ በሾርኔ የእሱም ደካማ ጎን ሚዲያ ላይ ነው ያለው። እየፈለግሽ ይችን ልጅ ወዳታል ምንም ያ በነቄ እኮ አበሻ እናት ነቄ ሆና ሌላ ነገር ማድረግ ይችላል። አይን ያፈጠጠ እንደዚህ አንቃታት። ይሄ ደግሞ በልህ አወዳጁን ዘራቸው ይለምልም የሚለውን አቀናብሬ ዛሬ ሁለቱን ፖስታቸዋለሁ። በልህ ሳይፈልጉ በጊዜ በአንድ ዓመታቸው ሊያጋቧቸው ነው። እኔ ደግሞ አሌክስ ካገባ እግዚአብሔርን የሰርግ ዕለት የምትለብሰውን ሱት የለንደን አለ የተባለ ሱት እኔ ነው የምገዛልህ። እንዴ ዋትስ ሮንግ ዊዝ ዩ ጋይስ? እኔ በመሀልም ፈራው ለአይምሮዋ ነው ለልጅቷ አይምሮ የአሜሪካ ልጆች እኔ እኮ ዛሬ አልፈልግም ብሏት የባሰ ሌላ ነገር ውስጥ ሊከቷት ነው ልጅቷን። አልፈልግም በቃ ተውኝ ቢል ምን ልታመጡ ነው? ከእሷ የበለጠ ሴት መጥበስ አይችልም? ይችላል፣ እሷም ትችላለች። ሁለቱም እዚህ ሚዲያ ላይ የፈለጉትን ሴት ይጠብሳሉ። ሁለቱም የራሳቸው የሆነ ሰው የሚወዳቸው አላቸው። ሁለቱም ይችላሉ፣ ግን በፍቅር አትግቡ። ሁለቱም ይችላሉ። እንዴ ሚዲያ ላይ መውጣቱ ነው መጀመሪያ፣ ሚዲያ ላይ መውጣቱ ነው ስህተቱ። እንዲህ አይነት የቤተሰብ ችግር ይኖራል ሚዲያ ላይ መውጣቱ። በመሀል ግን እቺ ልጅ ያንግ ነች እንዳየናት ዲፕሬስድ ሆና ሌላ ነገር ሁሉ ቢፈጠር እዚህ ጋር ያለው ሰው አይደለም። ገብቶሻል አይደለም እልሽ? ልጅቷ ብዙ ነገር እንደምታሳልፍ ነው በዚህ መሀል ላይ የሚገባኝ። እናት ነች፣ ልጅ ነች። ልጇን ልጥላ አትችልም። ገባሽ? ግን በመሀል ልጅቷ የሆነ ነገር ብትሆን እኔ አይዶን ነው መጨረሻው አይዶን ነው ምን እያሳለፈች እንደሆነ በዚህ መሀከል ይኸውልሽ ማሬ ሮሚየም ስምኝ ይኸውልሽ ልጅቷ ዲፕሬሽን ዲስሪስፔክት ተደርጋለች። ሜንታል ሄዝ ልታመጣባት ካልሆነ በስተቀር መድኃኒት ተጠቃሚ ነሽ አለቻት። ከዚህ በፊት የሆነ ቤት መድኃኒት የምትጠቀመው ነገር የላትም እቺ ልጅ። ዲስሪስፔክት እየተደረገች አታክት እየተደረገች ነው ያለችው። እናት ናት አውቃለሁ። እንደ እናት የፈለገ ይሁን እናትሽ ልትክጂ አትችይም። ገብቶሻል? ግን ሚዲያ ላይ አዋጣ አቋሻሽ እዚህ ዱባይ ላይ ሊንዳ በተባለችው ልጅ እያወራች ፎቶዋን እየተዘቀዘቀ ልጅቷ ራሷን አንድ ነገር ብታደርግ ማነው ተጠያቂው? እንዴ ሁላችን የራሳችን ኦፒኒየን አይደለም የምንናገረው። በራሳችን ስሜት ምን እችልሽ መጨረሻው ምን እንደሆነ መጥፎ ነገር ቢሆንስ ማነው ተጠያቂው? እናት በኋላ ላይ አሌክስ እኮ አፍቅራው እንደዚህ እየየልትል ነው አይደለም ልትል አትችልም። ከአሁኑች ሴትዮ ካላቆመች ሌላ ውስጥ ልጅቷን እሳት ውስጥ ነው የምትከታት ያለችው። ምን አደረገች? አታሳዝንም? ምትለብሰው ነገር የላትም ብትይ አሜሪካን ግጥም አድርገን እናውቀዋለን። $1 እስከ $10 ፍራይዴ ማርኬት ሄዳ ልብስ መግዛት ትችላለች። ልብስ አላጣችም። ዴዚ አታክት እየተደረገች ዲፕሬሽን ውስጥ ገብታለች። ይችላል ቀን በቀን እያለቀሰች መማር አለባት፣ መስራት አለባት። 21 ዓመቷ ናት። የራሷን ምርጫ መከበር አለበት። በአሜሪካን ሕግ ልጅቷ መብቷ ነው ከቤቷ ለቃ መውጣት። ክፉ እንዳይነካት አንድ ነገር እንዳትሆን መከታተል የእናት ግዴታዋን ትወጣለች እንጂ በራሷ ላይፍ ላይ መታ አታክት እያደረገች ይሄ ምርጫ ልትመርጥላት አትችልም በፍጹም። እዚህ ጋር ሰሊናዬ ስራ እንኳን ማዕረግ የላንቺ ስራ እንኳን ልስራ ብላ መኪና ውሰኝ ስትላት ማን ያመላል? ዮኒ ቤት ነው ያለችው እናቷ። ውሸታ የሚበሉኝ እዚህ ያሉ ማን ያመላልሳታል? ሩቅ ነው። ስራ እንኳን ልግባ ብላት በመኪና ማን ያመላልሳታል? ሩቅ ነው። አስበሽዋል? በቃ ወይ ስራ አትገባ ወይ ቤት ቁጭ ብላ በቃ ቲክታክ ብቻ እንድትሸቅል ነው የምትፈልገው እናትዋ። ገባሽ? ስራ ልግባ ብትላት መኪና ማን ያመላልሳታል? መኪና የራሷ ከሆነ ራሷ እየነዳች መሄድ አለባት። ገባሽ? ግን ማን ያመላልሳታል? ራቅ ያለ ነው። እኔ አላመላልስም። ለእሷ ማምጣትና መሄድ ምናምን ዮኒ ቤት ነው ያለችው። መስራትም አልቻለችም። በቃ ቲክታክ ላይ ቁጭ ብላ ቤት በቃ ታፕታፕ አድርጉ ማለት ነው። እሷ እኮ ብላለች እኔ ሶሻል ሚዲያ አልፈልግም ብያታለሁ። በግድ ነው ቁጭ ያስደረገችኝ ቲክታክ ያስለመደችኝ እኮ ብላለች። ልጅቷም ተረዷት። አሁን የት እንዳለች በመሀል ግን እየገቡ የሚባባሰው ነገር ልጅቷ በመሀል የሆነ ነገር እንዳትሆን ብቻ ላይ ነው ሚዲያ ላይ ወጥቷል። ሰው መወራቱ አይቀርም። ግን በመሀል እናትየውንም እያወሩ ሄር እንዴር የሚባል ነገር ላስት ታይም ላይ ራሴን አጠፋለሁ። ማነው ተጠያቂው? ምንም እሷ ልጅቷ ነች የምትጎዳው። ማንም ተጠያቂም አልተጠያቂም ነገር የለም። ገባሽ? ሴት ልጅ እዚህ ጋር ዲስሪስፔክት የምታደርጋት ሚዲያ ላይ አውጥታ አታክት የምታስደረጋት ሰሊና፣ በነገራችን ላይ አንቺ ከእናቷ በላይ ልትሆንኛች ዩናት ላይክ አሁን እንደዚህ ብለሽ ልትይ ነገ ቢረሳ ከሁለት ቀን በኋላ ትረሻታለሽ።
ትክክል ማርጌ ትክክል ነሽ ማርጌ ትክክል ነሽ። ግን ለሊንዳ ቆይ ማርጌ ለሊንዳ አንቺ ለኔ ከኔ ጋር ያወራሽ ስለ ልጅሽ እንደዚህ ብለሽ እኔ ሪከርድ ያረኩሽ እንደሆነ አታቂም አንቺ። እኔ ግን መጥፎ ነገር እያናገርኩሽ ላንቺ ሪከርድ ያረገቻት ነው እቺ ሊንዳ የምትባል ኩፉ ናት። ዱባይ ያለችው በጣም ኩፉ ናት። እኔ በዛ ነው የተጣላሁት እኮ ከእናቷ። መጀመሪያ አልተጣላንም፣ ታርቀናል፣ እስካሁን እንደዋወላል። ግን ይሄ መድኃኒት ሕክምና ላስገባት ምናምን እሱ ነው በጣም ያመመኝ። እና ሊንዳ ማለት ክፉ ናት ማርጌ። በጣም የዴዚ ፎቶ ዘቅዝቃ እየሰደበቻት ቲና አልኳት ለዴዚ እናት ነይና አንሺ በያት፣ ለአንቺ ትቀርብሻለች፣ እሰይ ትዘቅዝቃት፣ ደግ አደረገች ያለች እናት እንደዚህ ታለች ማርጌ። አንቺ እናት ከሆንሽ ለልጅሽ እንደዚህ አዎ ይዘቅዝቋት ትያለሽ እናቴ እና ልጨርስልሽ ማርጌ። እኔ አንቺ ስለኔ እኔ ልጅሽ ሁኚ ስለኔ መጥፎ ከሌላ ሰው ጋር እያወራሽ ሪከርድ ያደረገች እኮ ነው የምታወርዳት ያለችው ለጥቅሟ ለዩቱበሯ። ይኸው ሪከርድ ያደረገች እሷ ቲና በየወነቷ እያወራች ሊሆን ይችላል። ገባሽ? እቺ ሊንዳ የምትባል ግን ሪከርድ ያደረገች ይኸው እየተጠቀመችባት ነው። ለቲና ለራሱ በሷ እየሸቀለች ነው። ሪከርድ ያደረገች በዋትሳፕ ሪከርድ ያስደረገች ክፉ እናት እንደሆነች ይኸው አደባባይ ላይ እየተናገረችላት ነው። ግን እሷ ወዳጅና ሊንዳ በጣም ነው ለእኔ እኮ ብላኛለች። በጣም ነው ምፈራት ሊንዳ እኮ ብላኛለች። በውስጥ እንዳትሰድበኝ ፈራት አለው ብላ ከምትፈራት ከሆነ ትራቃት፣ ብሎክ ታርጋት። ከልጇ እያስታረቀቻት ሳይሆን ከልጇ እያረረቃቻት ነው ያለችው። መብርሃንን ቢቻል በውስጥ ሚዲያ ላይ መታችሁ ተነጋገሩ ምናምን። ማን ነው ሚዲያ ላይ መጥቶ እንዲነጋገሩ ማን መፍት? 2 ቀን እኮ ነው፣ ከሳምንት በኋላ ይረሳል። በውስጥ ራሳቸውን ወይም በመዘጋጋትም እኮ በመካከል ራሷን እንድታዳመጥ መደራረግ ይቻላል። ሚዲያ ላይ ግን ሂሪንግ ዴር የሚወራው ነገር የአሜሪካ ልጆች እንደ ኢትዮጵያ ልጆች አይደሉም። እኛ ተገርፈንም ስላደግን ሜንታሊ ስትሮንግ ነን። የአሜሪካ ልጆች ትንሽዬ ነገር ትምህርት ቤት ቡሊ ተደረግን ብሎ ራሳቸውን የሚያጠፉ ናቸው። እንኳን እንደዚህ አይነት የሶሻል ሚዲያ ተአብ ገጥሟቸው ሰው አይኖ ሚዲያ ላይ ወጥተዋል። ሰው አታውራ ማለት አይቻልም። በተረፈ ግን በመሀል ገብቶ የሚደረገው ነገር ልጅቷ አንድ ነገር ብትሆን የኢትዮጵያ ሕዝብ እናትየዋ ብቻ አይደለም ተጠያቂ የሚሆነው። ዳርና ዳር ይዞ የሚያጋግለው ሰው ሁሉ ራሱ ጸጸት ውስጥ ይገባል። ሰው ላይክ መተውን የመሰለ ነገር የለም። በመዘጋጋት መካከል እኮ በኋላ ላይ አንድ ነገር ከሆነች እንኳን እናት ልጅ ትቀበላታለች። ገባሽ? የእናት ሳይድ ይዞ የእሷ ሳይድ ይዞ የሚፈጠረው ነገር እኔ ትክክል ነው ብዬ አላስብም። የእውነቴን ነው የምልሽ። ምክንያቱም የአሜሪካ ልጆች ማርጌ አሁንም እዚህ ቲና ይቅርታ የዴዚ እናት እዚህ ካለች አሁንም ከሊንዳ ባታወሪ አሁን ይሄ ስላወራሽ ነው አደባባይ ላይ እንድትወጪ ያደረገችሽ ድጋሜ የአጀንዳ እንዲከፈት ያደረገችው ሊንዳ ናት። ከእሷ ጋር ባታወሪ እንደዚህ በድምፅ በሪከርድ ምናምን በቃ አታውሪ። ከእሷ ጋር ከማንም ጋር አታውሪ። በቃ ሪከርድ ያደረጉች ነው። ማርያምን ሪከርድ ያደረጉች ነው። አታውሪ በቃ ሰው እንዲጠላሽ አታርጌ። ራስሽን ለልጅሽ አሳልፈሽ ለባዳ አትስጪ። ሰው የሶሻል ሚዲያ ሰው ነው። የሶሻል ሚዲያ ሰው አምነሽ አታውሪ ስለ ልጅሽ። የሶሻል ሚዲያ ሰው ወንድሞችሽ ሊኖሩ ይችላሉ፣ ባል ሊኖርሽ ይኖራል። አይ ዶንት ኖ የልጅሽን ችግር ከቤተሰብ ጋር እንጂ ከሚዲያ ሰው ጋር ሰው ብለሽ ስለ ልጅሽ ከሚዲያ ሰው ጋር ማውራት አይጠበቅብሽ። እኔ እንደዛ ነው የምለው ለእናትየዋ። መጥፎ እናት ነች፣ ምን እናት ነች፣ ምን እንዳሳለፈች አናውቅም። አሜሪካ ላይ ሲንግል ማም ከባድ ነገር ነው። ማሳደግ ልጅ ማሳደግ ከባድ ነገር ነው። የምናውቀው ነገር የለም። ገባሽ? ስለ ቤተሰብና ስለ ትዳር ከውጭ ሆነን እንፈርዳለን እንጂ ዲፕ የምናውቀው ነገር የለም። ስለዚህ እኔ የምፈራው ስለ ልጅቷ ሜንታል ነው። ሰው ከተቻለ መሀል አለመግባት ነው። እንዲነች አይደለም። ያ መፍትሄ ነው ብዬ አላስብም። ፍቅራቸው እቺ ልጅ እናቷን አይደለም ማንንም የፈጠራትን እግዚአብሔርን ልትክጂ ትችላለሽ። በዚህ እድሜ ስታፈቅር በቃ እድሜዋ ነው። ገብቶሻል? ስለዚህ ጊዜ ያስተምራታል፣ ያጽናላቸው። እውነት ተፋቅረው ገና ያንግናቸው። ይጸድቃል አይጸድቅም እሱ ጊዜ የሚፈታው ነገር ነው። እናትየዋ ግን ከወደቀች ምንም መቀበሉ አይቀርም። ግን እዚህ ጋር አሁን ቁጭ ብለን እናትየውን ጀጅ ማድረግ አንችልም። እንዴት ብላ እንዳሳደገቻት እሷ ነች የምታውቀው። ወይም ደግሞ እንዴት እንደሆነች አስተዳደጓ። እኔም ልጄ ላይ ሚዲያ ላይ ይዤ አልመጣም። ልጄን አይደለም ስለ ትዳር ይዤ አልመጣም። ግን መጥቷል። ከተቻለ ግን ዳርና ዳር ይዛር ማራገቡ ትክክል ነው ብዬ አላስብም። እናትየውን መደገፉ፣ አባትየውን መደገፉ ላይክ ልጅቷን እንትን ማለቱ ማንም አይጠቅምም። ከአንድ ሳምንት በኋላ ተረፋለች። ለልጅቷ ዜድ ትቀርባታለች። እኔ ልክ እንዳንቺ በውጭ ተመልካች ነኝ። የራሴ ኦፒኒየን ግን የሚሰማኝን ስሜት ነው። ልጅቷ አደጋው ላይ እንዳትወድቅ ነው። አለቀ። ከዛ በቀረ ግን
ዛሬ ማዕረግ ትናንትና ዴዚ መታ ነበር እኔ ቤት ከታችሁና እየጻፈች ነበር። ዴዚ ነይ ያኔ ናፍቀሽናል ነይ ግቢ ምናምን ስላት ከ5 ቀን በኋላ ለልደቴ ነው የሚገባ ስልክሽ ለምን አታነቺም ስላት ስልክ ቀይር ያለው ስልክ የለኝም እናቱ እንዳለችው ደግሞ አየሽው ስልኳ ተዘግቷል አለች። ይኸው ዛሬ ሪከርድ ቁጭ ብለሽ እየሰማሽ ከነበረ ስልኳም እንደዚህ አድርጋለሁ ምናምን እያለች ነበር። ሌላ ስልክ የምትቀይረው እርግጠኛ ነኝ ልጅቷ ፋሚሊ ፕላን ይሆናል። ልጅቷ ልታዘጋባት ትችላለች። አሁን እኮ ያሉት እንትን ውስጥ ናቸው፣ ጠብ ላይ ናቸው። ለእኔ እንጂ እንደዛ አለችኝ። ስልክ ቀይር ያለው እና ችግር የለው ምናምን አሁን ቤተክርስቲያን ነኝ ከ5 ቀን በኋላ እመጣለሁ አለች። ገባሽ? እሺ አልኳት። እኔ ስደውላት ምናምን እንደዚህ ያኔ